ከዚህ ሴንስ ያደርጋል። አይ ደግሞ ይሄ ሞተር እዚህ ሻፍት ላይ ይሄ እዚህ ሻፍት ላይ ቢሰካ እንደዛ እንደተማረው ይችላል። ከፍቶኝ ነው እኮ ይሄኛው ይሄ ፖዚሽን ነው። አየህ ሲቀየር እዚህ ጋር ቀየር አሁን ከበደ እዚህ ከበደ አኮስ ላይ አንድ ሁለት አሁን ቆይ መሀል እሱ አካባቢ አየሁ አሁን ፍሪ ነው። ስለዚህ ነገር ይሰራል ማለት ነው። ምን እንደሚያደርጉት ታውቃለህ? አንድ የሆነች ፖዚሽን ላይ ነው የሚተዋት። አራት ላይ ቆለፋል መሐመድ ነው ያለ አራት ላይ ሎክ ይደረጋል። አየህ አንድ ቦታ አንደኛ አሁን ዜሮ ላይ ነው ያለው አይደል? የሆነ ጊር ላይ ሴሌክት አድርገው ነው የሚተውት። እና አንዴ ይኸውልህ እዛ መቀሌ አልወጣ ብሎን ተንደርደው ወጣን። ሁለተኛው ጊዜ ከኛ ጋር የነበረው ልጅ ዳዊት የሚባል ልጅ ይሄኛውን ነካካውና እንሞክር ብሎ እንደገና ሞከረ። አላቆት ነው ማለት ነው አይደለም ማስቀየረው ማለት ከባድ ማርሽ አድርጎት ይወጣል። ግን ሁሉ ጊዜ ይሄንን እውቀት ይጠይቃል። ማን ነው የትኛው ሾፌር ነው ማንችስታ እንደሚያደርገው እኔ አንተ ካልሆነ በስተቀር ማለት ነው እንጂ ወደ ከባድ ማርሽ መቀየር ይቻላል። ተግባባና ከበደብ በአራተኛ ማርሽ ነው ይወጣል። እቺን እዛ ላይ የምታገኛት ከሆነ አይ ዶንት ኖ አሁን ያለ አቦ የሰው መኪና ነው አይ ኖ ፖዚሽኑን እርግጠኛ ከሆነን አሁን ያለብን መልሰዋለን ናቸው። እሱ አይደለም እኮ ችግሩ። ለምሳሌ ሳይገባ እንደዚህ ብሎ መሀል ላይ ነገር ካለ እጭድ ነው የሚያደርገው ሲነሳ ጥርስ ያው ማርሽ ሳታስገባ ልክ ፍሪሲዮን ብለህ እንደምታስገባው ማለት ነው። ይሄ አንድ ፖዚሽን ላይ ነው የሚያደርገው አይደል? ይሄ አየሁ ስላይድ ሲያደርግ እያንዳንዷን ቦታ ጊር ፖዚሽኑ ምን ያደርጋል? ሴንስ ያደርጋል። ይሄ ስንት ጊር ፖዚሽን አለው ማለት ነው? 4 ይሄ ነው እዛው ኮንቨርት ያደርጉት እዛው ቻይና አድርጎ ነው ያወጡት። እዚህ ተደረገ ይሄ እዛው አንድ ኮመን ጎና 4 ይሄ ዩደብሊቪ ይኸውልህ ስታር ሞተሩ ይሄ ነው። ክለቹ ይኸውና ይኸውላችሁ ሞተሩን ላይ ቀየሩት እኮ በቃ እዛ ጋር ክለቹ ይሄ ነው። እና የማይገባኝ ነገር አሁን ክለቹ እዚህ ጋር ለምን አስፈለገ? ዲሴብል አድርገውታል። ክለቹ የግድ ያስፈልጋል። ለምን በምን ይገናኝ? ዲስንጌጅ እንደ እዚህ ጋር የማይገናኝ ሞተር እኮ ስፕላይን ላይ ኦልሬዲ ገብቷል እኮ በቃ አላቀቀው አላላቀቀው አይ የገባው እኮ እሱ እኮ ታዲያ አሁን የነካው የክለቹ ነው። የሞተር እንትን ነው ክለቹ እኮ ዲሴብል ነው። ክለቹ ላይ አለ። ያልገባኝ ነገር የማያስፈልግ ከሆነ ለምን የክለቹም የሞተር ሻፍትም አንድ ላይ ነው እዛ ጋር አይደለም። የማያስፈልግ ከሆነ ለምን ገጠሙት? ክለቹ የማይሰራ ከሆነ ይሄኛው ወደ ኤሌክትሪክ ተቀየረ እንጂ መጀመሪያ ማኑዋል ነው መኪናው ነው። እሱ ትክክል ነው። ለምን አስፈለገ? ወደ ሲያመጡት ለምን አልነቀሉትም? ይሄንን በሌላ ሜትር እኔ ስላልገባኝ ታስረዳኝ ነው። ይሄ አይ ለሻፍት ሊሆን ይችላል ብዬ ነው አገልግሎቱ። ሞተሩንና ይሄንን ለማገናኛ ብቻ ይተቀሙት ነው እንትን ለማድረግ ስፔስ ጋፕ እንዳይኖር ለመሸጋገሪያ ማለት ነው እንጂ ፓወር የለውም። አንድ ማርሽ ላይ ካሰሩት ለምሳሌ አራተኛ ላይ ምንድነው በሌላ ሞይ ካፕል ማድረግ እሱ ግራውንድ ነው። ይሄ እሱ ለቆ ነው እሱ እንትን መቀጥቀጫው ኤስ የታለ ሌላ ገመድ ፈልጓል። ኮሙኒኬሽን ምናምን እንላቸው የታለ ይሄ ባለው እሱ ስሪ ፌዝ ነው። አዎ እዚህ ጋር ኢንቲግሬት ያደርጉት ነገር ኮሙኒኬሽኑ እዚህ ነበር ተነቅሎ እቺ ደግሞ እንትን ነው የነበረችው ስለዚህ ሆነ የት ላይ ነው ያለው? እሱ መኪናው ላይ ነው። ይሄ 45ቱ ነው። ይሄ ዲናሞ ግን ደስ ስፔስ ሴንሰር እዚህ ጋር የሆነ ነፍስ ያለው ይመስላል። ያው እዚህ ጋር ማረን እነዛ ስፔስ ሴንሰር ኮኔክሽን እዚህ መኪናው ላይ ነው ያለው። አስቧል። በዛ ላይ ዋተር ጃኬት ይሄንን አሁን መኪናው ላይ እናገኘው እንደዚህ መጥቶ የሚሰካው ፈታውት ነው። ዋተር ጃኬት አለው። አዎ ለምን መሰለህ ይሄ አይሞቅም ማለት ነው። ይሄን መፍታት ይቀላል ያኛውን ከመንቀል ከኮምፒውተር ላይ ምን አልከኝ? ዋተር ጃኬት አለው ማለት ነው። ውሃ አለው። አዎ ለዛ ነው ስለዚህ አይግልም። ምንድነው ያልኩ? በአንዱ ገብቶ በአንዱ ይወጣል። ሰርኩሌት አድርጎ ይወጣል። ስለዚህ የሀገር መኪኖች ተስፋ አለን ማለት ነው። ምን ለመቀየር አሁን ሞተር ብቻ ነው አሁን ካምቢዮን ለማድረግ ቆይ ማለት እንግዲህ ክርታ አድርግልኝና ማለት ነው። ኮምፒውተሩን ውጪ እስቲ አስበው፣ ሞተሩን ውጪ አስበው፣ ባትሪውን ውጪ አስበውና ውጪ ላይ ዘረጋግተው አስበው። አይሰራም። እንደውም የሆነ ለቅቄ ነበር ቋጭር ቪዲዮ ላይ ጭም ግሩፕ እሱን መኪና ላይ መግጠም እኮ ማለት ነው። በቃ አለቀ። ባትሪው ላይ መቼ ይችላል በሚመች መልኩ አስቀምጠው የሆነ ቦታ ላይ በቃ ፖዚሽን አድርገው ሁለት ከፋፍለው እንዳስቀመጡት ማለት ነው። እዚህ ጋር አዎ አንተ አንድም ከተመቸ የሚያመች ሁኔታ ከሆነ በአንድ ኢፊሺየንሲ ቢቀንስብ ከሆነ ደግሞ እንደ አንድ ፓክ ቢጨምርለት ብለህ ግን የሞተር ኢፊሺየንሲውን አስበህ ግልጽ ነው እንጂ የካልኩሌሽን ስራ የጭንቅላት ስራ ነው። ማኑዋል ይቀላል ወይስ አውቶማቲክ ይቀላል? እኔ አውቶማቲክ ይቀለኛል።
በጣም ጥሩ መኪና ስነዳ እኔ በጣም ነው የሚቀለኝ። ለእንትን እንደማይ ለመቀይ ኮንቨርት ለማድረግ ሳይንስ ተጠቦበት የሰራው ውስጡ እኮ ብታየው እኔ ቻይና 94 ነው የተማርኩት አውቶማቲክ ትራንስሚሽን ዲቴል ነው ያስተማርኩት። ብሬክ ባንዱን ማለት እዛ ላይ የሰሩት ቴክኖሎጂ ቱርቦ እንትኑ ይሄ ምንድነው ኢምፔለር እና ይሄ ምንድነው ኮንቨርተሩ ምንድነው የሚሉት ይሄ ኢምፔለር ምናምን ያለው ይሄ ቶርክ ኮንቨርተሩ ውስጥ ደግሞ አክቹዌተሮቹ ሃይድሮሊክ ቫልቭ ከፋች ዘጌዎቹ መስመሮቹ ማለት ነው ፓምፑ እንደገና ሴንሰሮቹ እያንዳንዱ ጊር ፖዚሽን ሴንስ የሚያደርጉት ፓሴጆቹ ኮይሎቹ ይሄ ልክ አሁን ኤሌክትሪክ ሲግናል ስትለት ኮይል እንደ ቫልቮ አክቹዌተር ማለት አሁን የሆነ ዘይት መስመር እንዲሄድ ይፈልጋል ዘግቶ ይዞበታል። ልክ ኤሌክትሪክ ስትሰጠው ኮይኑ አክቲቬት ሲያደርግ እንደ ማግኔት ፒን ነች የምትወጣው። ስትመለስ ዘይቱ ሄዶ የሆነ ባንድ ሄዶ ምን ያደርግልሃል ያያይዝ ጊር ይይዛል ማለት ነው። እሱን ስታይ በጣም ተጠበውበታል። ጊር ቦክስ ምን አለው በሌዝ ማሽን የተሰራ ጊር ነው ያለው ሌላ ምን አለው እና እንደዛ የተጠበውበትን ነገር አፈ እኔ ማኑዋል ነው የምወደው ሰው ሲል ይገርመኛል። ችግር አቅም ነው እኛ ሀገር እኮ እንትን እኮ ነው ምን ጠለውን በእውቀት አይደለም ምን ወዱን በእውቀት ከዚህ የመጣ ሰዓት ላይ ተወርካሽ ነበር እኮ በጊር ቦክስ በማርሽ መኪና ከዚህ ሲኤምሲ ሂድ እስቲ እና ወይ በአውቶማቲክ የትኛው ነው ድጋፍ የሚፈጥርበት አስሬ ፍሪ ሲሆን ማርሽ ባላስባረ እንዴ በጣም ከባድ ነው። ይህንን ታየርሰን ከላይ ላይ ያስወገዱልኝ እንዴ እኔ የማርሽ መኪና ነው ልክ እንደ ጀብድም ይቆጥረዋል።